እኔ ችግር የለብኝም። እንደ አንድ ኦርቶዶክሳዊ ግን የኦርቶዶክሳውያንን ሞት ከበር ለመስጠት የሚደረግ ነገር እንዳለ ማወቅ አለብን። ይሄንን በዚህ ጉዳይ ራሱን በቻለ ሁኔታ በዚህ ጉዳይ ራሱ የሚቀር ነገር የለም። በዚህ ጉዳይ ራሱን የቻለ ነገር እናመጣለን። ስርዓቱ ያዘጋጃቸው ቲክቶከሮች አሉ። ስርዓቱ ያዘጋጃቸው ማለት ነው። ግማሾቹ ብላክሜል የተደረጉ ናቸው። በነውር ተይዞባቸው አስፈላጊ በሆነ ጊዜ ተመድቦላቸዋል። ሰው ውጣና አጀንዳ አስቀይስ የሚባሉ ልጆች አሉ። ይሄንን አረብ ሀገር ያሉትን ሴቶች እህቶቻችንን፣ አሜሪካ ሀገር ያሉትን ሴቶች እህቶቻችንን፣ አውሮፓ ያሉትን ሴቶች እህቶቻችንን እና ሴት ወንድሞቻችን ደግሞ አሉ። በጣም በሚገርም ሁኔታ ማለት ነው ሴት ወንድሞች አሉ። እነዛን በመያዝ ስራ የሚሰሩ ሰዎች አሉ፣ አካላት አሉ ማለት ነው። ለምሳሌ እንውሰድ ደሴ። ድሮ የኦርቶዶክሳውያን የጎንደር ፖለቲከኞች ስርዓቱን የማዳን ያንተን ስለማይመለከት ጉዳያችሁ ስላልሆነ ነው እንጂ የኔ ጉዳይ ስለሆነ ማለት ስርዓቱን ለማዳን የሚሰሩ ስለሆነ ይሄ አሁን ባለው ነገር ጎንደርን ልንጸልይለት፣ ጎንደርን ልናለቅስለት፣ ጎንደርን ልናለቅስለት የሚገባ ነው። ደሴዎችን ተመልከት። ደሴዎች በአንጻራዊነት ሙስሊሞች የበዙበት የኦሮሞማ ኃይል ቅርብ የሆነበት ነው። ነገር ግን ደግሞ የነ አባ መፍቀሬ ሰዎች ናቸው። የነ አባ አትናቴዎስ ሀገር ሰዎች ናቸው። ናይት እስጢፋኖስ፣ እነ ግሸን ማርያም፣ እነ ተድባበ ማርያም ያሉበት፣ እነ ደሴ መድኃኔዓለም፣ እነ ደሴ ገብርኤል ያሉበት፣ ለሃይማኖታቸው ለማይተባቸው የሚሞቱ ክርስቲያኖች አሉበት። አብዛኛውን አይተህ እንደሆነ ትልልቅ መስቀል አድርገው በአደባባይ የምታያቸው ሰዎች ቁጥራቸው አናሳ የሆነ አብዛኛው ወይ ፕሮቴስታንት ወይ ሙስሊም ባለበት ሀገር ያሉ ኦርቶዶክሳውያን ቤተክርስቲያን ላይ ሄዱ ይችላሉ፣ ላይጸሉ ይችላሉ፣ ገዳም ላይ ሄዱ ይችላሉ። ግን የእምነታቸውን መገለጫ የካህን የኪዳን ወይም የሚባርክበትን መስቀል የሚያክል ነው ደረታቸው ላይ አድርገው የሚሄዱት እግዚአብሔር መንፈስ ቅዱስ ስለሚያመጣ ማለት ነው። ስለዚህ ቲክቶከሮቹ ይሄን አድርገዋል። ወጪውን ደግሞ እንመልከት። አንድ አውሮፕላን ሞልቶ ነው የሚሄዱት ምኖች ናቸው? ቲክቶከሮች ናቸው። የሚሄዱት ማን ናቸው? አርቲስቶች ናቸው። ዛሬ የአርቱ ዓለም ሞቷል። ገበያው ቪሲዲ ቢያወጡ፣ ቪዲዮ ቢያወጡ፣ ሲኒማ ቢያወጡ፣ ቲያትር ቢሰራ ሞቷል። የሚያይላቸው የሚመለከትላቸው የለም። አሁን እንጀራ የሚገኝባትና ፎሎወር የሚገኝባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። መታወቅ አለበት። ስራ የሌለው ፌስቡከር፣ የገቢ ምንጭ የሌለው ፌስቡከር ዛሬ ጎንደር፣ ነገ ባህር ዳር፣ ከዚያ ናይሮቢ፣ ከዛ ኳታር፣ ከዚያ ምናምን የሚሄድበት ምንም ምክንያት የለው ከጀርባው ሌላ ተልእኮና ሌላ ፈንድ ከሌለው በስተቀር ማለት ነው። መታወቅ ስላለበት ይሄ ብቻ አይደለም። በአውሮፕላን ቲኬቱ አለ። አንድ ደርሶ መልስ ጎንደር ስንት ነው? ጻፉልኝ እዚህ ያላችሁ። ጎንደር ደርሶ መልስ ስንት ነው? ጻፉት። የሚሄደው ደግሞ አንበጣ ነው። መቃብር ቤት አይደለም የሚያድረው፣ ሆቴል ነው የሚያርፈው። የሆቴል አልጋ ተመልከት፣ የሆቴል ወጪውን ተመልከት። ይሄ ብቻ አይደለም። የሚሄዱት አርቱን አድርገው ነው። እንደ መምህር፣ እንደ ሰባኪ ወይም ደግሞ እንደ አንድ አገልጋይ ሆኖ አይደለም ይሄ። ያንኑ ማንነታቸውን ይዘው ነው። ፉገራ አለ፣ ኮሜዲያን ናቸው፣ መሳሳቅ አለ። የእንጀራ ጉዳይ ነው ያመጣቸው፣ ክርስትና አይደለም። አጀንዳ ለማስቀየስ ነው። ገቢውን እንመለከታለን። እኔ እነግርሃለሁ፣ ቪዲዮ ስላለኝ ነው የምነግርህ። ምዕመናን ኦንላይን ላይ ነው $100,000 $100,000 እልል በሉ እልል በሉ እልል በሉ እልል በሉ ይላሉ ማለት $100,000 እግዚአብሔር ያሳየው። ያንን ደብር ጠይቄዋለሁ።
$100,000 ገብቷል ያሉት በሙሉ የገባልን የለም ያሉኛል። የተረፈን ወጪ ነው ያሉናል። ሰጪዎቹን እንደገና ደግሞ የሚቀበሉበት አለ። በኔ በኩል ወይ በማንትስዬ በኩል በምናምን በኩል እንድትልኩ ይሏቸዋል ማለት ነው። እዚህ አረብ ሀገር ያለችዋ ሩዟን እየቀቀለች ቤተሰቦቿን በላቧ እያስተዳደረች ያለች በወጪ በብድር ተለምና የወጣች ወይ በባህር ተሻግራ በበረሃ አልፋ በሞት ቀጠናዎች ተሻግራ የሄደች ለነፍሴ እያለች እዛ ራሱን ቀባብቶ ለተቀመጠ ቲክቶከር እና ፌስቡከር ትልካለች ማለት ነው። አለቀ። ለቤተክርስቲያኑ የሚደርስ ነገር አይተህ እንደሆነ ስለበዛኔ አንድ ቲክቶከሮች ያደረጉትን አይታል። ልጅቷ አሜሪካ እናንተ ሀገር ነው ያለችው። በጣም ወዳጄና የዚህ ሰራዊት ጌዲዮንም አባል ናት። ቤተክርስቲያን ታሰራለች እና አንድ ቤተክርስቲያን አሰርታ ጨርሳ ሌላ ይመጡና ይሄው የ800 ዓመት ገዳም አለች እባክሽን እቺን ገዳም ደግሞ ይልን ይሏታል። አረኒ በቃኝ ይሄን በስንት መከራ የስንት ሰው ፊት አይቼን ያሳደስኩት ትላለች። ይደለም እዩ ሄዳ ስታየው መብረቅ መጥቶት በረንዳው ፍርስርሱ ወጥቷል። የ800 ዓመት ታሪክ እግዚአብሔር ያሳይ። እንዴ ይህንንማ እመቤቴን ትፈርድብኛለች ትለና ተመልሳ መጣና አጥተው ጋር ዋሽንግተን፣ ሜሪላንድ፣ ቨርጂኒያ ያሉ ማህበርተኞች አሏት ታሳያቸዋል። እሺ ይሉና እንዴ መስራው ችግር አለ ብለው ብሩ ሲሄድ እዛ ይበዛል አይደል? ወንድሟን ልካ አሰርታ ትጨርሳለች። ያ የመጀመሪያ እሷ እንትን ያለችው ፎቶ ይዘው ይመጡና ቲክቶከሮቹ መዝሙር አዘጋጅተው ገቢ አዘጋጅተው ድብል ቤተክርስቲያኑን ሰርታ አስመርቃ ያንን ለማህበርተኞቹ አሳይታ ቪዲዮ ሰርታ የጨረሰችው እንደ አዲስ ቲክቶከሮቹ መጥተው ምዕመናን 800 ዓመት ያስቆጠረችው ቤተክርስቲያን ደግሞ የሚሉት ነገር አለ። በማርያም ይሄንን ሼር እንዳታሳልፉት ማርያም ብላችሁ 12 ጊዜ ኮፒ ሊንክ አድርጉ፣ ቴክስት አድርጉ። ማርያም በእውነት ኦርቶዶክሳዊ የሆናችሁ ኦርቶዶክሳውያን ይሄን ጉትወታው ራሱ በቃ ያስጠላል። ከዛ በኋላ ጣልቃ ገባሁና መልሷል። ያን የሰራው ልጅ መጣ። እኔ አይደለሁም ጌታቸው ነው ይናረጋዋል። ከዛ ቄሱን ነገረኝ። ቄሱን ፎቶውን ምኑን አውጥቼ ቴሌቪዥን ላይ አወጣሁት። ቄሱ መጣ። እኔ አላቅም። እኔ መጥቶ ጠርቶ ጠይቆኝ ነው ያጌታቸው አባቴ እኔ ያገኝ አባቴ ደብሮ አስተዳዳሪ ወለስ አይደሎኝ እንዴት አላውቅም ትላለህ? እኔ እንትን ብዬ ነው መልሱ። እሺ አጠቃላይ የሸቀሉትን አጠቃላይ ምን ያሩትን ግጥም አድርገው ሂሳብ ተወራርሰው ገንዘብ ተወራርሰው ምን ብለው ለደብሩ አስመለሱ ማለት ነው። የአንድ ደብር ነው ማስመለስ ይቻላል። እነፈለጋ አትናቴዎስ ሌሎቹ የበሉትንና የወሰዱትን ከሀገረ ስብከቶቹ ስራ አስኪያጆች ጋር ተነጋግሬያለሁ። እነሱ ጮማ ይቆርጡበታል፣ ምን ይሉበታል። ስለዚህ ይሄ ባህር ዳርና ጎንደር ያለው ዘመቻ የባህር ዳሩን ብፁዕ አቡነ አብርሃም ተጠያቂ ናቸው። አጀንዳ አስቀያሽ ናቸው። ለስርዓቱ የሚሰሩ የሚያጎበድሉ ናቸው። እኔ ነኝ የምናገረው። ጎንደር ያሉትም ከአሜሪካ የሄዱ ናቸው። ጉዳያቸው አይደለም፣ ደንታቸው አይደለም። የመጨረሻ እድሜያቸውን መሞት ነው የሚፈልጉት፣ መቀበር ነው የሚፈልጉት። ስለዚህ በአክቲቪስቶቹ ጉዳይ በደንብ እንመጣበታል፣ በደንብ እንሄድበታል። ምንም የሚያመጡት ነገር የለም። ለዚህ ነው እንትን እላለሁ ያልኩት። ወደ እንትኑ እንሂድ፣ ወደ ቀጣዩ ነገር እንሂድ። በዘመቻዎቹ የተሰሩ ስራዎችን አይተናል። ያጋጠሙ ፈተናዎችንም አንድ ሁለት ብለን አይተናቸዋል። እንግዲህ የተወሰዱ እርምጃዎችንም ተመልክተናል ማለት ነው። ስለዚህ ይሄ ዘመቻ በአጠቃላይ ስንወስደው ውጤት አስገኝቷል ማለት ነው። ውጤቱንም ያየናቸው ናቸው ብለን መውሰድ እነዚህ ናቸው ብቻ ብለን የምንገልጽ አይደለም። ተጨማሪም ስላለው ምንድነው የዘመቻው አጠቃላይ በጥቅል ሊያስገኘው ውጤት ምንድነው? ይሄ እናንተ ያደረጋችሁት ዘመቻ ያስገኘው ጠቅላላ ውጤቱ። መልካም እንግዲህ በዋናነት አሁን በዚህ ሳምንት ዲሴምበር 8 ዲሴምበር 9 ላይ የነበረውን ነገር ጉዳይ ላይ ልምጣ። በተለይ ከአሜሪካ ጋር በተያያዘ በዘመቻው ወቅት ያደረግነው አንድ ነገር ነበር። የአሜሪካ ከፍተኛ ፍርድ ቤት የሚባለው ዲሲ ያለው ማለት ነው፣ እዛ ጋር ሰልፍ አድርገን ነበር። አይታችሁ ከሆነ ሁለት ሴቶች የውጭ ሴቶች የኢትዮጵያን ነገር ይዘው ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያንስ የሚሉበትን ካያችሁት የአሜሪካ ከፍተኛ ፍርድ ቤቱ በር ላይ የተደረገ ነው።
ከዛ እንግዲህ የሚወጡ የሚገቡ በዚያ የሚያልፉ ብዙ ሂውማን ራይት አድቮኬተሮች የተለያየ ቦታ ላይ የሚሰሩ ይሄን የምታዩት ማለት ነው be a voice for the voiceless ብለው በዚህ መንገድ ፍርድ ቤቱ ፊት ለፊት ላይ ወጣው ነበር ሌሎችም በሌሎች መንገድ ወጣን ነበር በውስጥም ኮሙኒኬት ማድረግ ተችሎ ነበር እንግዲህ ዘመዴ እንደው በዚህ አጋጣሚ መግለጽ የምፈልገው አንድ ነገር እግዚአብሔር አምላክ በንጹህ ልቦና ለሚሰራ ሰው የማይቻለውን አስችሎ እንደሚያሳይ ማሳየው ይሄ ነው ለኛ እግዚአብሔር መንፈስ ቅዱስ 100% ድርሻውን የሚወስደው እሱ ነው ከኛ የሆነ አንዳችም ነገር የለም እግዚአብሔር ይሄን አድርጓል እግዚአብሔር ይሄንን ይሰራል ወደፊትም ስለዚህ በሁለት መንገድ ነው የመጀመሪያው ይሄንን ገዳዮች አሉ እየተገደሉ ያሉ ሰዎች አሉ ስለዚህ ገዳዮችን በተመለከተ ምናልባት ሴክሬታሪ ማርኮ ሩቢዮ ያወጣውን ቲዩት የተደረገችውን አንድ ነገር ማየት እንችላለን በመላው ዓለም ኦርቶዶክሳውያን ክርስቲያኖችን በመግደል ለግድያው ፈንድ በማድረግ በግድያው ውስጥ በምንም አይነት ተሳትፎ ያላቸው ሰዎች ምናልባት ካገኘው ያሳየናል ቴክኒሻኑ ያላቸው ሰዎች የአሜሪካ ቪዛ እንዳያገኙ ኢንዲቪጁዋል የሚሆን ገቨርንመንት ቃል በቃል እንግዲህ እንዴት ወደዛ ደረሰ እሱን እዚህ ጋር መናገር አይተበቅብንም አንዱ እንግዲህ በዚህ ሂደት ውስጥ ያሉ ሰዎችን ተጠያቂ የሚያደርግ ኢንዲቪጁዋል ሊሆን ይችላል ቄስ ሊሆን ይችላል አስገዳዩ ምናያቸው በእያንዳንዷ በኩል ኮኔክሽን ፈጥረው ኦርቶዶክሳውያን እንዲገደሉ ያደረጉ ያሉ ሰዎችን አሜሪካ ስቴት ዲፓርትመንት እንግዲህ የሴክሬታሪውን የምታውቁት ማርኮ ሩቢዮ ይሄንን ጽሁፍ ጽፏል ያሳየናል ማለት ወደ አሜሪካ መግባት አይችሉም እነዚህ ሰዎች እዚህ በኋላ እኛ የምናቀርበው ሊስት አለ የተደገፈ መረጃ ያቀርብነው አለ ገዳዩ አስገዳዩ በቃ እዚህ ጋር ምን ነው ማለት ነው the United States is taking decision action in response to the ብሎ ይወርድና the state department will restrict US visas for those who knowingly direct authorize fund support or carry out violation of religious freedom this visa policy applies to Nigeria and Nigeria and other governments or individuals አሁን ወደ ዋናው ጉዳይ ልንመጣ ነው ስለዚህ የኛ ጉዳይ በዋናነት ዓለም አቀፍ የሃይማኖት ተቋማት የሚባሉ ጉባኤዎች አሉ እንደኛ ኢትዮጵያ ውስጥ እንዳለ የሃይማኖት ተቋማት ጉባኤ ያልሆነ የናይጄሪያዎችን ጉዳይ ምሳሌ ወደፊት ይዘው የመጡ ሰዎች ጋር አንድ አራት ስብሰባዎች አድርገናል ወደዚህ ወደ ዲሴምበር 8 ከመምጣታችን በፊት ስለዚህ አሪሲ እንደ ኬዝ ስተዲ ነው ያቀረብነው አሪሲ ላይ በሁለት ዓመት ውስጥ ብቻ የሞቱ ኦርቶዶክሳውያን ሊስታቸው ሙሉ ገብቷል በጾታ በእድሜ በቤተሰብ ብዛት ባባወራ በቀበሌ ኤቭሪቲንግ ገብቷል ሊስታቸው ቪክቲም ሊስት የተገደሉት የተቃጠለ ቤተክርስቲያን ብዛት የሞቱ ኦርቶዶክሳውያን ብዛት የተሰደዱት እንግዲህ እንደምታውቁት በጣም የደረስንበት መረጃ ነው እንጂ ኦርቶዶክሳውያን አሁን ያልደረስንበት ስንት ግዳያ እንዳለ ታውቁታላችሁ ይዘን አቀረብን እንግዲህ ከ100 ገጽ በላይ ዶክመንት ነው የቀረበው ዘመን ቬሪፋይድ የሆነ ነው በነገራችሁ ላይ ቬሪፋይድ የሆኑ ዶክመንቶች አንደኛው ይሄ ነው የቀረበው ሁለተኛው ቬሪፋይድ የሆኑ ፎቶና ቪዲዮ በዚህ አጋጣሚ እንድታውቁት የሚያስፈልገው አሁን አንድ ፎቶ መቼ የተነሳ እንደሆነ እነዚህ ሰዎች ያውቁታል አንድ ቪዲዮ መቼ የተነሳ እንደሆነ ይታወቃል አላቸው በደንብ እኛም ያንን ስለምናቅ የዛሬ ምናምን አመት የተገደለ ምናምን ልናቀርብም አንችልም የእውነት ሰዎች ስለሆነ እውነቷን አቀረብን እሱ ብቻ አይደለም የዘገቡ የዓለም አቀፍ ተቋማትን ሊስት አቀረብን እንዳያችኋቸው እዚህ ጋር ቀድም ያሳየናቸውን 40 ምናምን ቪዲዮዎች አቀረብን ይሄ ብቻ አይደለም ካርቫ በላይ ድርጅቶች እነ ጂኖሳይድ ዋችን ጭምር ኦፕን ዶርስ እነዚህ ሁሉ የፈረሙበት የኦርቶዶክሳውያን ጉድያ እንደቀጠለ እንደሆነ የሚያሳይ ዶክመንት ገባ ስለዚህ እንግዲህ ይህ ቲም ይሄን ያህል ስብሰባ ካደረግን በኋላ ዶክመንቱ አክሴፕት ካደረጉትና ኮንፈርም ካደረጉት በኋላ ቀጥታ ወደ ዋናው ቢሮ ጉዳያችን ተወሰደ ወደ የትኛው ቢሮ የናይጄሪያዎች ጉዳይ ወደ ያዘው ቢሮ ቀጥታ ሚቲንግ ተያዘልን ማለት ነው መች ዲሴምበር 8 ሰኞ ዕለት ማለት ነው
እንግዲህ በዚህ ሂደት ውስጥ እንደምታውቁት ይሄ ኮሚቴ የኛ ኮሚቴ በመላው ዓለም ነው ያለው። ስለዚህ ቤተክርስቲያኗን የሚወክሉ ወይም ደግሞ ይሄንን ኮሚቴ የሚወክሉ ሰዎችን ይዘን መግባት ነበረብን። እንደው መምህር በዚሁ አጋጣሚ እንደው ለመናገር ያክል በጣም የገረመኝ አንዳንድ ጉዳዮች አሉ። የኦርቶዶክሳውያንን ሞት እናስረዳ እንሂድ ስንላቸው እምቢ ያሉን ሰዎች አሉ። አይገርምም? ግን መምህራን ናቸው። በተለይ ዲኤምቢ አካባቢ ያላችሁ ኦርቶዶክሳውያን ወደፊት ምናልባት ስም እየጠቀስን እንናገር ይሆናል። በጣም የሚያሳዝን ማለት ነው። ብቻ በመጨረሻ እግዚአብሔር ረዳን። እንዳያችሁት ታላቁ አባታችን ብፁዕ አቡነ ሉቃስ ሲቀጥል መላከ ጥበባት አባ ገብርኤል ዶክተር ቀሲስ ሳሙኤል ይግዛው እንደ ሚዲያ ቀሲስ ሳሙኤል ይግዛው አሉ ተወካይ በሚዲያ በኢትዮጵያ ያለውን የሚናገሩ ለትለት መላከ ጥበባት አባ ገብርኤል አሉ በቤተክርስቲያኗ የገዳም አስተዳዳሪ ናቸው። አሜሪካ ላይ ትልቅ ገዳም አላቸው። ትልቅ ተቋም አላቸው። ዶክተር ናቸው። እውቀት አላቸው። የህግ ሰው ናቸው። በህግ ነው የተመረቁት አላቸው ዶክተሬት። ብፁዕ አቡነ ሉቃስ የቤተክርስቲያኑ የሲኖዶስ አባል ናቸው። እዚህ ጋር እንደምታዩ ሌላው ነው የነበሩ አራታችን ቢሮ ላይ ሄድን። ቢሮ ምን ይባላል እንድታውቁት ኢንተርናሽናል ሪሊጂየስ ፍሪደም ኦፊስ የዩኤስ ኢንተርናሽናል ሪሊጂየስ ፍሪደም ኦፊስ ነው። በዚህ ጊዜ ውስጥ እንግዲህ ታላቅ ሰው የዚህ እንግዲህ ኮንግረስማን የሆነ ማርክ ወከር የሚባል ኮንግረስማን አምባሳደር ነው የዚህ ቢሮ። እሱንና ሌሎች ፎቶዎችን ታዩታላችሁ። እሱንና እዚህ ጋር የምታዩት ደግሞ ኢንቨስቲጌተር ነው። ጉዳያችን ተቀበል ያዘው ወረቀት ይታያቸዋል በእጁ እንዲህ በእንትን እሱ የኛ ጉዳይ ነው። እሱን በዚህ መንገድ ከዚህ በፊት የቀረቡትን ነገሮች ኤቭሪቲንግ አቀረብን። እንዳያችሁት እንግዲህ በዚህ ስብሰባ ውስጥ 2 ሰዓት በላይ ነው የወሰደው። ዋና ነጥቦቹን እናንሳ። የመጀመሪያው አንድ በጣም ብሪፍ የሆነ ሽት ቀርቧል። ቅድም እንዳልኳችሁ ብሪፍ የሆነ ሽት ቀርቧል። ሁለተኛው ቅድም የዘረዘርኩላችሁ የሞቱት የምናምን ቀርቧል። ሶስተኛው ግን ዋናው አንድ ቪዲዮ ብፁዕ አቡነ ሉቃስም እኛም አሳይተናል። የትኛውን አርሲ ላይ እንደ እሳት እንደዚህ እንደ ጧፍ የነደደችው ቪዲዮ እጃችን ነበር። ቤት ዘግተው ያቃጠሏት ያናደዷት ክርስቲያን ቪዲዮ አለን፣ ፎቶ አለን። እሱ ታሳየናቸው። አምባሳደሩ ማየት አቃተው። እንዲህ አለ። አምባሳደሩ ማየት አልቻለም። እሱ ደረቱን ያዘ። እንደዚህ እኛ በአገራችን ደረታችን እንደምንደቀው በቃ እንደዚህ ነው ያለ። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት ማለት ነው። መላከ ጥበባት ብፁዕ አቡነ ሉቃስ ቀሲስ ሳሙኤልና እኔ ጉዳያችን እየታየ ነው። እዚህ ጋር እንደምታዩት እነዚህ ሰዎች ብቻ አይደሉም ስብሰባው ላይ የተገኙ። የአርሜኒያ ቤተክርስቲያን ተወካዮች፣ የሲሪያ ቤተክርስቲያን ተወካዮች፣ ሌሎች ተወካዮች እዚህ ጋር እንደምታዩቸው ነበሩ። ሂዩማኒታሪያኖች ነበሩ። ዓለም አቀፍ ከኦርቶዶክስ ግድያ ጋር ከክርስቲያን ግድያ ጋር ተያይዞ የሚሰሩ ተቋማት ነበሩ። አቀረብን። መጨረሻ ላይ የተባልነውን አንድ ነገር ብቻ ልናገር። እንደዚህ ኢትዮጵያውያን እንደዚህ እየሆናችሁ እንደሆነ አናቅም። የምናውቅ የነበረው በትንሹም ቢሆን የዚህ የፖለቲካው ጦርነት እንዳለ እንጂ ክርስቲያኖች እንደዚህ እንደምትሳቃዩ አናቅም። አክሽን እወስዳለሁ ያለን ቃል በቃ ልጅ ነው። በቃ I will take action ያለን በቃ የመጀመሪያው ቀን ሚቲንጋችን ይሄ ነበር። የተለያዩ ሰዎችም ነበሩ። እንግዲህ ሁለተኛው ቀን ላይ ደግሞ የመጀመሪያው ቀን ያው ጉዳዩ የሚመለከታቸው ናቸው። ሁለተኛው ቀን ላይ በጣም ብዙ ሰዎችን ያገኘ ነው። ስማቸውን መጥቀስ እችላለሁ። የመጀመሪያው ሴኔተር ጆሹዋ ታውቁታላችሁ ሁላችሁም፣ ሴኔተር ነው። ሁለተኛው ኮንግረስማን ክሪስ ስሚዝ በተለይ ኢንተርናሽናል ሪሊጂየስ ፍሪደም ላይ አተኩሮ የሚሰራ ኮንግረስማን ነው ሰው። ሶስተኛው ኮንግረስማን ማርቲን ስቱትስማን የሚባል አካውንታቢሊቲ እና አክሽን እንዲወሰድ የሚያደርግ እዚህ ጋር የምታዩት እንግዲህ ጆሹዋ ሀውሊ የሚባለው እንግዲህ ሴኔተሩ የጻፈው ነው። የነበረንን ስብሰባ ፖስት አድርጎታል። ግቡና ይዩት በትዊተሩ። ሁላቸውም ለቀውታል። አምባሳደሩም ለቀውታል። ምንም ለቀውታል። ሌላው ኤዲኤፍ ኢንተርናሽናል የሚባል ተቋም ሌጋል ኤንድ አድቮኬሲ ኢንጌጅመንት የሚሰራ ተቋም በቦታው ላይ ነበር። ሪያን ሬዚን፣ ሪያን ሚለር የሚባሉ በተለይ ፖሊሲ ላይ የሚሰሩ እንደዚህ ጂኖሳይድ ላይ ምናምን የሚሰሩ ተቋማት ነበሩ። እነሱ ነበሩ። ሌሎች ኢንተርናሽናል ሪሊጂየስ ፍሪደም ላይ የሚሰሩ ሰዎችም በብዛት ነበሩ ማለት ነው። ስለዚህ 3 ሴኔተሮች እዚህ ጋር እንደምታዩት ኤዲኤፍ ኢንተርናሽናል ነበር። ከዚህ ጋር የምታዩት ቅድም ያልኳችሁ ትልቁ ሰው ነው።
ዋናው ሰው ነው እንግዲህ ይሄ ስለንትን የሚሰራው እዛ የቆመችው ልጅ የምታዩት እንግዲህ በቴሌቪዥን ሁሉ ወጣ እኛ ጋር የተወያየነውን ነገር በቃ ጉዳዩን ጫፍ እንደሚያደርሰው ይሄ ቢሮ ወጣ ተናግራለናለች። ሰምታችኋት ከሆነ እንሰማዋለን። እሱን ሙሉ በሙሉ ያለችውን እንሰማዋለን። ሚዲያ ጣቢያ ወጣ። ስለዚህ በአጠቃላይ 5 ሴኔተሮች ከኮንግረስማኖች ከነዚህ ሰዎች ጋር ናይጄሪያኖች ምኖች ባሉበት ተገናኘን ማለት ነው። ጉዳያችን ምናልባት መምህር በዚሁ አጋጣሚ እንድታውቁት እዛ ቦታ ላይ አንድ ነገር ኢትዮጵያ ኦርቶዶክስ ክርስቲያን እየተገደሉ እንደሆነና ኢትዮጵያ as a particular concern country ውስጥ እንደገባች እዛው ላይ ሊስት አድርገው ተናግረዋል። ምን ማለት እንደሆነ ይሄ መቼም ብዙዎቻችን እናውቀዋለን ብዬ አስባለሁ። ፓርቲኩላር ኮንሰርን ምንድነው? እነ ናይጄሪያዎች ያሉት አሁን እንደምታውቁት ናይጄሪያዎች እየተፈጠመባቸው እንዳለው ነገር እንግዲህ ኢትዮጵያም በዛ መንገድ ውስጥ እንዳለችና አጣሪ ኮሚቴ እየቀረበ ያለውን ነገር ኤቭሪቲንግ የሚያጣራ ቲም እዛው ላይ አምባሳደሩ ይህንን ቃል በቃል ኢትዮጵያ መከራ ውስጥ ናቸው እንጸልይላቸው እናልቅስ ተባለ። እዚህ ጋር እንደምታዩቸው እንግዲህ ራሳቸው የፖስቱት ፖስት ነው እንደምታዩት ፍሮም ናይጄሪያ ኢትዮጵያ ብለው ጠቅሰው እኛ እንደተገኘን እንግዲህ ኢመርጀንሲ ሰሚት ነው። ይሄ ኢመርጀንሲ የሆነ ጉዳይ ተብሎ ነው የተጠራው አጌንስት ክርስቲያኒቲ። መጨረሻ ላይ እንደምታዩት we took action ብለው ነው የዘጉት ሴኔተሮቹ ነው። ስለዚህ በኢትዮጵያ ጉዳያችን ዩኤስ ዲፓርትመንት በደንብ ተይዟል። እንግዲህ ቀጣይ ሚቲንጎች አሉን ማንናገራቸው እንግዲህ ታላቁን መሪ ጨምሮ የምናገኝባቸው እድሎች አሉ። እንቀጥላለን ማለት ነው። አጠረስ አድርገው ይሄ ነው ዘመዴ። አመሰግናለሁ። መቼም አድማጭ ተመልካቾቻችን እስቲ እያዳመጣችሁን ነው። ወደ ግማሽ ሚሊዮን ሰው ነው ታብታብ ያደረገው። ወደ 1 ሚሊዮን ከፍ አድርጉት። እዚህ ቲክቶክ ላይ ያላችሁት ወደ 1 ሚሊዮን ከፍ አድርጉት። በቴሌግራም የምትከታተሉ ሰዎች በቴሌቪዥን የምታዩ ሰዎች ደግሞ እያያችሁ ነው ወይ እየሰማችሁ ነው ወይ የሚለውን ማወቅ ስለምንፈልግ ነው። አለን የሚለውን ለሁላችንም ሞራል ስለሚሆነ መኖራችሁን ንገሩ። እስቲ እየተከታተላችሁ ነው? መልካም አለን እያለ ነው ሰው በሚገርም ሁኔታ የቲክቶክ ላይ ያየው ነው። አለን ውጤት እንደቀላል አይደለም ማለት ልጆቹ እንደምትመለከቷቸው ወጣቶች ናቸው። የቅድም ሰብሰብ ብለው ያሉትን አምጣልኝ ቴክኒሻን እንደምትመለከቷቸው ወጣቶች ናቸው። በአሜሪካን ሀገር ያደጉ አሜሪካን ሀገር የኖሩ ቋንቋውን፣ ፖለቲካውን፣ መግቢያውን፣ መውጫውን የሚያውቁ ወጣቶች ናቸው የተሰባሰቡት ማለት ነው። እንደምትመለከቷቸው ማለት ነው። ሰብሰብ ብለው ያሉትን በዛ ብለው ያሉትን አምጣልኝ። እንግዲህ ሁለቱን ሴቶች አላቃቸው ልጆቹን አዳራሽ ውስጥ የተነሱትን አንድ ጨምር ብዙ ሆነ። ይሄንን አምጣልኝ ያዝልኝ። እነዚህ እንግዲህ የምትመለከቷቸው ከመውጫ መግቢያውን የሚያውቁ ልጆች ናቸው። ታስታውሱ እንደሆነ ጁንታውን ለመቃወም ከ54ቱም ወይ በ53ቱም የአሜሪካ ስቴቶች በአሜሪካ በካናዳ ጭምር የተወከሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ጁንታዋ ደብረ ሲና ደርሳለችና የአሜሪካ መንግስት ያስቁምልን እንዳትመጣብን በማለት ብፁዓን ሊቃነ ጳጳሳቱ መስቀላቸውን ይዘው ምዕመናኑን ቅዳሴ ላይ ቆመው ነገ ሰልፍ እንድትወጡ በወንጌሉ እንደ ወንጌል ተይዞ ማለት አንድ ሰው እንዳይቀር ተብሎ ጥቁር ለብሰው ማቅ ለብሰው ጺማቸውን አጎፍረው እንግዲህ ሌላ ሽቶ ምንም አለ ተቀብተው ሄደው የአሜሪካንን መንግስት አስጨንቀውታል። አሁን ግን እንኳን አሜሪካን ሀገር ያሉት አይደሉም ከብፁዕ አቡነ ሉቃስ በቀር ለዚህ ዘመን ዳግማዊ አቡነ ጴጥሮስ አድርጎ የመረጣቸው ለዚህ ዘመን ቤተክርስቲያን ሰው እንዳላት ተስፋ እንዳንቆርጥ አባቶችም እንዳሉን እግዚአብሔር ያሳየን የሰጠን አባት እድሜያቸው 90 የገባ አባት ከሳቸው እድሜ በላይ ያሉት 95 96 98 99 የገቡት አባቶች
ፈርተው በተቀመጡበት በዚህ ዘመን እሳቸውን የሰጠን እንግዲህ የገቡት ከነዚህ ጋር ከካህናት ወገን፣ ከመነኮሳት ወገን፣ ከጳጳሳት ወገን፣ ከዲያቆናት ወገን፣ ከምዕመናን ወገን እግዚአብሔር ለዘር ያስቀረልንን አስገብቶልናል። ከመነኮሳት ወገን የሁለቱ መነኮሳት ናቸው መቼም ሊቀ ጳጳሱም አባ ገብርኤልም፣ ከካህናት ወገን ደግሞ ቀሲስ ሳሙኤል ወንድሜ፣ ከዲያቆናት ወገን ደግሞ አንተና ዲያቆን አማኑኤል፣ ሌላም ሊኖር ይችላል እንግዲህ። ከምዕመናን ወገን ደግሞ ከወጣቶች ወገን ደግሞ አድርጎ እግዚአብሔር መርጦ ሰጥቷል። እግዚአብሔር ስራውን ሲሰራ በዚህ መንገድ ነው የሰራው። ህዝብ ማወቅ ያለበት ነገር አለ። ይህን እድል ለማግኘት ሎቢስቶች መቀጠር አለባቸው። ወጥዋቶች፣ ጎታቾች መቀጠር አለባቸው። ብዙ $100,000 ያስፈልጋል። ለዚህ ተብሎ የተዋጣ ነበር። ለአሩሲ ተብሎ፣ ለኦሮሚያ ተብሎ ምዕመናን እኮ ይህን እድል ለማግኘትና ለማስረዳት ወደ ፍርድ ቤትም ለመውሰድ ምንም ለማድረግ ምዕመናን እኮ ዶላራቸውን $400,000፣ $500,000፣ $300,000 አዋጥተዋል። ያ ዶላር የት እንደገባ አይታወቅም። እግዚአብሔር ፈረደ። ምን አለ? በገንዘባችሁም አይሆንም፣ በታዋቂ ሰውም አይሆንም፣ በፈለጋችሁት መንገድም አይሆንም፣ እኔ የምጠቀምበትን አውቃለሁ አለና የሚገዳቸውን እናንተን እግዚአብሔር ፈቀደላችሁና ወደዚህ በኩል አመጣችሁ ማለት። ህዝቡ ማወቅ ያለበትን ነው ማለት። ጊዜያችሁን፣ ሰዓታችሁን፣ የሥራ ሰዓታችሁን ነው መስዋዕት ያደርጋችሁት። እንደሰማሁት ከሆነ መጀመሪያ ቀሲስ ሳሙኤልን ኢንቫይት አላረጋችሁት። ባለማወቅ ሳይሆን ስራ ላይ ስለሆነ ላይመቸው ይችላል ብላችሁ የምትቀርቧቸውን ሰዎች ነው የጠየቃችሁ። በከሌ አንተ አልጠራም ብላ ነቀሲስ ጥላሁን፣ ሌሎችም ሰዎች ተነግሯቸው ግን አልመጣም ነው ያሉት። ቀሲስ ጥላሁን ሲጀመር አይመጣም። እምነቱም ኦርቶዶክሳዊ ለመሆኑ ጥርጣሬ ስላለ ማለት ከመጀመሪያው ጀምሮ ዋጋው የነበረ ሰው ስለሆነ ማለት አይመጣም፣ አይሄድም። ሊቀ ጳጳሱ አይመጡም። አቡነ ፋኑኤል አበዱ እንደመተው ስርዓታቸውን መንግስታቸውን የሚከሱት እሳቸው አዲስ አበባ ሄደው የከተማዋን ጽዳት የኮሪደር ልማቱን የሚያደንቁ ናቸው እንጂ የኦርቶዶክሳውያን መሞት መገደል ደንታቸው ነው እንዴ? ምን አገባቸው? እነዚያ የአሜሪካ ጳጳሳት፣ እነዚያ የውጭ ጳጳሳት የነበሩት አይመጡም ነው እንዴ? ኢትዮጵያ እንዳይገቡ ይከልክላቸው እንዴ? ቪዛቸውን ይከልክላቸው እንዴ? አሜሪካዊነታቸውን አሳቦ ዞር በል ከዚህ ይበላቸው እንዴ? አያገባቸው። መንግስቱን የሚተች መንግስቱን የሚቃወም ነገር ላይ አይሄዱም። ምናልባትም በድፍረት ፕሮቴስታንት የሆኑ ጳጳሳት እንዳሉ ሁሉ ይሰማኛል። እንጀራቸው እዚህ ስለሆነ መውጣቱ ስለማይመቻቸው እንጂ የገዳዩ ስርዓት አካል ሆነው የሚቀመጡ ጳጳሳት ይኖራል። እነዚህ ጳጳሳት የሚመግበው ማን ነው? እነዚህ ጳጳሳት የሚያቀምጠው ማን ነው? ይሄው ምዕመን ነው። ጳጳስ ብትለው መነኩሴ ብትል ማንም ብትል ጥገኝነቱ የምዕመናኑ ነው። ምዕመናኑ ይሰራሉ፣ ምዕመናኑ ይለፋሉ፣ ምዕመናኑ ይደክማሉ። እነሱ በመባረክ ሰበብ መባረኩ እና ለቅድስና ቢሆን ለበጎቹ የሚያዝኑ ለጠቦቶቹ ለግልገሎቹ የሚያዝኑ ቢሆን እነሱ ላይ ኢንቨስት የሚደረገው አውሮፕላን ቢገዛላቸው ጀት ቢገዛላቸው ለአገልግሎታቸው ጥሩ ነበር። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ወተታቸውን እየሰጧቸው ስጋቸውን እየሰጧቸው ቆርጠው እያበሏቸው፣ እረኞቹ ግን የምዕመናኑ እረኛ ሆነው አልተገኙም። ይሄን መተማመን መቻል አለበት። እግዚአብሔር ዘመን አምጥቷል፣ እናንተን አስነስቷል። አሁን ጣልቃ የሚገባውን ተመልከቱ። አሁን ቀጥሎ የሚመጣውን ተመልከቱ። ያን በር ከዘጋችሁ ለገዳማውያን አባቶች ጸሎት እንዲደረግ እዛም ላሉት አባቶች ጸሎት እንዲደረግ ካደረጋችሁ ታሸንፋላችሁ። የኢትዮጵያን ጉዳይ እግዚአብሔር ሐዋርያቱን ሲመርጥ አይታል። መረብ አሳ ከሚያጠምዱበት ቦታ፣ ቀረጥ ከሚቀርጡበት ቦታ፣ በሰው ዘንድ ከተናቀ ስፍራ፣ ማንም የማይጠብቃቸው፣ ለአይን የማይሞሉ አይን የማይገቡ የት ይደርሳል የት ይሄዳል የማይባሉትን መረጠና መድኃኔዓለም ኢየሱስ ክርስቶስ የዓለም ብርሃን አደረጋቸው፣ ለዓለም አበራቸው፣ ዓለም በወንጌል እንዲከደን አደረጋቸው። እኔ በዚህ አምናለሁ። አሁን ጠላፊ ነው የሚመጣባችሁ። አሁን ይሄ ደግሞ የድል አጥቢያ አርበኛ ይባላል አይደል? በኢትዮጵያ በታሪካችንም ያለ የድል አጥቢያ አርበኞች ይመጣሉ። ይህን ጉዳይ መያዝ ያለብን እኛ ነን።
ይህን ጉዳይ ማስረዳት ያለብን እኛ ነን ብሎ ይመጣል። በጀመራችሁበት መንገድ ቀጥሎ እኛ ድጋፍ እንሰጣለን። ከዚህ በኋላ የትዊተር ዘመቻ ሲጠራ፣ ከዚህ በኋላ የፌስቡክ ዘመቻ ሲጠራ፣ ከዚህ በኋላ መልእክት ሲጠራ የኔ ግዙፍ የቴሌግራም ገጽ አለ። የኛ ይሄው እንደምታየው ዘመድ ቲቪ አለ። ሌሎችም ታላላቅ ወንድሞች እህቶች አዘጋጆች የእናንተም እነ ቢኒያም እነ ጸጋዬ እነ ፎይም ሚዲያ አላቸው። በእነዚያ በኩል ዓለም አቀፍ እንቅስቃሴ ማድረግ እንችላለን ማለት ነው። ይህ ጥንቃቄ ከዚህ በኋላ ነው የሚያስፈልገው። ሚዲያ ያላቸው ይመጣሉ፣ ምን ያላቸው ይመጣሉ፣ ማህበራት ይመጣሉ። አሁን አሰፍስፈው ሱፋቸውን አድርገው ታጥበው እንትን የክህነት እንትናቸውን ነው እንጂ የሚያደርጉት ሻሻ ያደረጉም ቆብ ያደረጉም እንጂ ሱፋቸው ግጥም አድርገው ይመጣል። ለዚህም ጥንቃቄ ጥበቃ ያስፈልጋል ማለት ነው። ስለዚህ በሚዲያዎችን አይተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ጉዳይ የቤተክርስቲያን ጉዳይ በአሜሪካ መንግስት በቤተ መንግስቱ መግባቱ ሳይሆን ዋይት ሃውስ መድረሱ ሳይሆን ሴናተሮቹ ጋር መድረሱ ሳይሆን ዓለም አቀፍ የሰብአዊ መብት ጉዳዮች ላይ መድረሱ ሳይሆን በአሜሪካ ሚዲያ ላይ የኦርቶዶክሳውያን ጉዳይ መነጋገሪያ ሆኖ ቁጭ ብለው አንድ ደቂቃ ለምን አይሆን፣ አንድ ሰከንድ ለምን አይሆን መነጋገር መጀመራቸው ይሄ ትልቅ ድል ነው ብዬ ነው የማስበው። ንግግሩን አይተን እንምጣ። የእናንተ የልፋት ውጤት ስለሆነ በሚዲያው በአሜሪካ ሚዲያ ላይ የተደረገው አይተን እንምጣ፣ እንመለስ። ቴክኒሽያን አዘጋጅልን፣ ሁላችሁም ስሙ። የነ ወንድማችን ዲያቆን ፋሲካው፣ የነ ወንድማችን ዲያቆን አማኑኤል፣ የብፁዕ አባታችን የአቡነ ሉቃስ፣ የነ ቀሲስ ሳሙኤል፣ የነ አባ ገብርኤል፣ እነ ቀሲስ ቴዎድሮስ፣ እነ ትህትና ከቤሩት በስም የጠቀስናቸውና ያልጠቀስናቸው አንተ ጠቅሳቸዋለህ የታወቁትን ያው በፎቶ ላይ ያዩአቸውን አላቃቸው የነሱ ውጤት የጸሎት ውጤት ነውና ክብሩን እግዚአብሔር ይውሰድ። ግዴታቸውም የሚመለከታቸውም ስለሆነ ያደረጉት። ነገር ግን ፌዝ ኔሽን የሚለውን በሲቢኤን ኒውስ ላይ እንዴት እንዳወሩበት አይተን እንምጣ። Just this morning, I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. እንግዲህ እንደሰማችሁት ነው። በዚች በጣም ትንሽ ሰከንድ ቪዲዮ ውስጥ በጣም ብዙ ነገር ነው የተናገረችው። የመጀመሪያው ስብሰባ ላይ ቁጭ ብለን እንደነበር እንግዲህ ቅድም እንዳልኳችሁ ብዙ አካላት ነበሩ። አሁን መጥቀስ ስለማያስፈልግ እንግዲህ ስብሰባው ላይ አምባሳደሩ ኦፊስ ጋር ኤቭሪቲንግ እንግዲህ በፎቶ ካያችኋት አንዷ ሰው ይች ነች። ማነች? እሱን እንተው። የምትናገረው ነገር አለ the same like ናይጄሪያ ያዙ ሊበዳ እንደ ናይጄሪያ ተመሳሳይ የሆነ ግድያ እየተፈጸመባቸው ያሉ ኢትዮጵያውያን አንደኛ እሱ ነው። ሁለተኛ ግድያው ምን ይመስላል የሚለውን ስታብራራ ህፃናት እየተገደሉ ነው። ፕላስ they burned alive ቤታቸው ውስጥ በህይወት እንዳሉ እየተቃጠሉ ነው። ቅድም ያልኳችሁ ነው የቀረበላቸው ያዩት ስለሆነ ማለት ነው። ያዩት ስለሆነ እሱ ብቻ አይደለም ያለችው እኛ ምን እንዳልናት ተናግራለች። እውነታችን ነው። እኛ ያልናት ያንን ነው። ምናልባት ምንሰጥሽ ገንዘብ ምናልባት ምንልሽ ነገር የለም ግን እግዚአብሔር ይስጥሽ ይላል። ብፁዕ አቡነ ሉቃስ መርቀዋታል። እንዲሁም ወርድ ቢያጡ ምን በቃ ጋድ ብለሽ በቃ ምናምን አሏት። ምን ይበሏት ታዲያ? እሱን ተናገረች። መጨረሻ ላይ ያለችውን ግን አስምሩባት ይቀጥላል ብላለች። የኢትዮጵያን ጉዳይ የተጎዱትን የሚሞቱትን
ከሚመለከተው አካል ጋር ያገናኙ መሄድ ይቀጥላል ብላለች። የኛም ይሄ ነው፣ እንቀጥላለን። ነገ በኋላ ብዙ የሚሸቱ ነገሮች አሉ። ሲሆኑ ነው ምንናገር፣ ሳንሰራ ምናወራ ሰዎች አይደለንም። ይሄ ኮሚቴ በነገራችሁ ላይ በመር ለ2 ሳምንት ሚዲያ ዘመቻ ካደረግን በኋላ ለ2 ሳምንት አልነበርንም። እኔ ስልኬን ቲክታክ ራሱ ከፍቼው አላውቅም፣ ስልኬን ይዤው አላውቅም። ለሁሉም ጊዜ ያለው አይደል የሚለው፣ ለቲክታኩም ጊዜ ያለው፣ በዚህ በኩል ለስብሰባውም ጊዜ ያለው፣ በዚህም ደግሞ ለሌሎች ጉዳዮችም ጊዜ አላቸው። ስለዚህ በአሜሪካ በስቴት ዲፓርትመንት ጉዳያችን ተይዞ እየቀጠለ እንደሆነ በዓለም አቀፍ ሚዲያ ሲቢኤን ኒውስ ታውቁታላችሁ ተነግሯል። ይሄው ነው መደምደሚያችን። ጉዳያችን ይቀጥላል። ጉዳያችን በዓለም አቀፍ ሪሊጂየስ ፍሪደም ተቋማት ዘንድ ተይዞ ኢንቨስቲጌተሮች ተመድበዋል። ባይዘው መናገር ስለማያስፈልግ ነው። ኢንቨስቲጌተሮች ተመድበዋል። መጨረሻ ላይ አንድ የተባልናትን ነገር ማነሳት ነገር አለ። ምናልባት ይሄንን እንጨርስና መጨረሻ ላይ ስብሰባ አድርገን ከወጣን በኋላ ቅድም ስናገረው እንደነበረው ኢትዮጵያ ያለው ጉዳይ እንደዚህ አይመስልንም ብለው አንድ የነገሩን አንድ ባለች መምህር፣ እሷን ለህዝቡ ማንሳት ፈልጋለሁ። ግሩ ምንድነው ያሉን መሰላችሁ? ኢንቨስቲጌተሩ ነው፣ ዋናው ኢንቨስቲጌተር ነው። እንግዲህ በፎቶ የምታዩት ከኛ አራታችን ያለንበት ፎቶ ላይ የምታዩት ኢንቨስቲጌተሩ ነው። እኛ የምናየው ኢትዮጵያ ውስጥ ጧፍ ይዛችሁ ስትዘምሩ በሰላም እያመለካችሁ እንደሆነ ነው የምናውቀው። ቃል በቃል ያለንን ነው የምነግራችሁ። እኛ እንደዚህ መሆኑን አናውቅም። ምንድነው እየሆነ ያለው ነው ያለ። ቅድም ተናግሬዋለሁ። በቲክታከሮች በሌሎች መንገድ ከበር የሚደረግ የሞታችን ሂደት አለ። አሁንም ቢሆን እናንተ መተናን በፊትም ተናግሬዋለሁ። የሚደረጉ ጉባኤያት በቤተክርስቲያናችን ከበር ማድረግ አለባቸው ብዬ አላምንም። የኮሚቴውም አቋም ነው በነገራችሁ ላይ። ይሄ ምሳሌ ትናንት በፊትም ስንናገር ነበር። አእላፋት ዝማሬን በተመለከተ አእላፋት ዝማሬን እኔ ካህን ሆኜ መቼም ዝማሬን ሰብሁ ወዘምሩ እያልኩኝ ምን ሰው ዝማሬን የምቃወም ሰው አይደለም። ግን ለሁሉም ደግሞ ቤተክርስቲያን ዓርብ ላይ ሕማማት ላይ የምታከናውነው ስርዓት አላት። ትንሳኤ ላይ የምታከናውነው የራሷ ስርዓት አላት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተማሩት አባቶች እንዳስተማሩኝ እኔ አሪሲ ካሉት ጋር ይሄንን ለኔ ነው የምታመጣው። ወንድማችን ይሄንን ሰደውና ስላቋረጥኩ በጣም ይቅርታ። የአእላፋት ዝማሬ ጧፍ ሲያበሩ አምጣልኝ ነው የፈለኩት። እኔ ራሱን በቻለ ርዕስ ስለመጣበት ነበር። አንተ ቀድመ ገብተዋል። ይቀጥልበት። መዝጊያችን እሱ ነበር የሚሆነው። መዝጊያችን ነው። በቃ ምንድነው ከበር ማድረግ አምሳሌ የኦርቶዶክሳውያንን ሞት ከበር ማድረግ የለበትም። ይሄ በደንብ መያዝ አለበት። ለምንድነው እንዲምለው? አእላፋት ዝማሬ ምሳሌ ይከናወናል በደንብ ቀጥሎ ምን ይሆናል? አልጀዚራ ይዘግበዋል፣ ቢቢሲ ይዘግበዋል፣ ምናምን ይዘግበዋል። ከዛስ ከኛ በተመሳሳይ መንገድ ደግሞ የኛን ስራ ለማጥፋት የሚሄዱ ሰዎች ያንን ይዘው ይሄው ብለው ይቀርባሉ ለዚህ ቢሮ። ይሄው ነው። ይሄ ተነግሮን የወጣ ነው ቃል በቃል። ቀሲስ ሳሙኤልን ጠይቁ፣ ብፁዕ አቡነ ሉቃስን ጠይቁ፣ መላከ ጥበባት አባ ገብርኤልን ጠይቁ። በጊዜው የተገናኘ ነው ሚቲንጉ። ከበር ማድረግ የለበትም። ከዚህ በኋላ